ሰላም እንዴት ናችሁ? ዛሬ የምንወያየው የነጭ ሽንኩርት ጠቀሜታዎችን ይሆናል ማለት ነው። ነጭ ሽንኩርት እንግዲህ እጅግ በጣም ብዙ ጠቀሜታ ያለው ነገር ነው ማለት ነው። የመጀመሪያው ጠቀሜታ የሚሆነው የልብ ጤንነትን መጠበቅ የመጀመሪያው ስራ ነው የሚሆነው። ይህም ሊያደርግ የሚችለው የደም ግፊትን በማስተካከል እና የኮሌስትሮል ሌቭልን በማስተካከል ነው። አይን ኮሌስትሮል በተለይ የብለድ ፕሬሸርን የሚጨምር ነው። ይህን የሚያስተካክልልን ነው ማለት ነው። ሌላኛውና ዋናው ጠቀሜታ ደግሞ የሰውነታችን የመከላከል አቅም ከፍ የሚያደርግ ነው። ቡስትስ ኢሚዩን ሲስተም የሰውነታችን የመከላከል አቅም ከፍ ያደርግልናል። ከተለያዩ በሽታዎች ሰውነታችን እንዲከላከል ያደርግልናል ማለት ነው። ለምሳሌ ለመጥቀስ ያክል ከኮመን ኮልድ ይከላከላል ማለት ነው። እንግዲህ ነጭ ሽንኩርት በውስጡ ጸረ ባክቴሪያ፣ ጸረ ኦክሲዳንት ወይም አንቲኦክሲዳንት ባህሪ ያለው በመሆኑ የተለያዩ ኢንፌክሽኖችን ይከላከላል ማለት ነው። ለአጥንትና ለመገጣጠሚያ ጤንነትም ከፍተኛ አስተዋጽኦ ያለው ሲሆን በስተመጨረሻና ዋናው ደግሞ ጠቀሜታው አንቲ ካንሰር ፕሮፐርቲ ይኖረዋል ማለት ነው። ስለዚህ ከካንሰር